ተደጋጋሚ የኩላሊት ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን እየተከሰተ የሚያስቸግራችሁ ኮሜንት ላይ አለሁ ብላችሁ ጻፉ። ሽንት ላይ ማቃጠል፣ ማጣደፍ፣ ቶሎ ቶሎ መሽናት፣ ጎን ላይ መውጋት፣ ትኩሳት የመሳሰሉት በተደጋጋሚ የሚከሰቱባችሁ ሰዎች ኮሜንት ላይ አለሁ ብላችሁ ጻፉ። በዚህ ቪዲዮ ስለ ኩላሊት ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን 4 ወሳኝ ጥያቄዎችን መልሰንበታል። ቁጥር 1 ለመሆኑ የኩላሊት ኢንፌክሽን ከሽንት ቧንቧ ኢንፌክሽን ጋር ምን ያገናኘዋል? ቁጥር 2 ተደጋጋሚ የሽንት ቧንቧ ኢንፌክሽን የምንለው ስንት ጊዜ ሲከሰት ነው? ቁጥር 3 ተደጋጋሚ የሽንት ቧንቧ ኢንፌክሽን የሚፈጠረው ለምንድን ነው? በቁጥር 4 መፍትሄው ምንድን ነው? እኒህን ወሳኝ ጥያቄዎች የሚመልሰውን ቪዲዮ ዋይቲ ቻናል ላይ ዶክተር አብርሃም ላይ የገባችሁ መመልከት ትችላላችሁ። ሰላማችሁ ይብዛ።